ዛሬ ደግሞ በብሬክአፕ እና በሪሌሽንሺፕ መካከል ያሉትን ነገሮች ላወራችሁ መጥቻለሁ። ብዙ ጊዜ ብሬክአፕ ከተፈጠረ በኋላ ግሪፍ ይኖራል። ያ ግሪፍ ምንድነው? ምን አድርጌ ነው? ምን በድዬ ነው? እኔ እንደዚህ ነው የተፈጠርኩት? whatever you talk to yourself then you will hit yourself። ራሳችንን በጣም እንጠለዋለን፣ ምናምን ነገር እንመተዋለን። whatever ግን በኋላ we will stand again ማለት ነው። በዚህ ታይም ራሳችንን እንደዛ ከምናደርግ it's better to build ourselves። ምን ማድረግ ነው ያለብን? ራሳችን ላይ መስራት፣ ኤክሰርሳይዝ ማድረግ፣ መጽሐፍቶችን ማንበብ፣ ለመምሰል መሞከር፣ ማቹር ለመሆን መሞከር። ራዘርዛን ምን አይነት ሰው ሆኜ ነው እሱን ያጣሁት ወይም እሷን ያጣሁት ከማለት think for yourself in the future ምን አይነት ሰው ነው ህይወቴ ውስጥ ሊያጋጥም የሚችለው? ምን አይነት ሰው ሆኜ ነው ነገሮችን ማለፍ የምችለው? then teach yourself ማለት ነው። እና ሪሌሽንሺፕ ደግሞ ኢዝ ኖት ኢዚ። በዚህ ሪሌሽንሺፕ በብዙ ነገር ዲፔንድ ሆነን ነው መግባት ያለብን። በፋሚሊ ዋይዝ፣ በሪሊጅን ዋይዝ፣ በላይፍ ዋይዝ፣ እንደገና ደግሞ የራሳችን ስታንዳርድ አለ። ሪሌሽንሺፕ በመጀመሪያው ያማረ ከሆነ ብሬክአፕ አይኖርም ማለት ነው። ሪሌሽንሺፕ ላይ መጀመሪያው ላይ በደንብ የተጠና ቢሆን እሱን እመክራለሁ። ረዘንሳን ሰልፍ ግሪፍ ውስጥ ገብቶ ራስን ከመጉዳት መጨረሻ ላይ ማይሆን ሪሌሽንሺፕ ውስጥ ገብቶ ማለት ነው። ይመቻችሁ ያንጎች፣ በተለይ የዚህ ዘመን ልጆች ራሳችሁን ጠብቁ። በሌላ ቪዲዮ እናወራለን። how virginity is important in marriage፣ እንዴት በጣም አስፈላጊ ነገር እንደሆነ እናወራለን። ይመቻችሁ።